ምስክርነት ለመስጠት ነው። ጻድቁ አባታችን እጨጌ ዮሐንስን ያወቅኳቸው በዚህ በቲክቶክ ነው። ስርጉተ ማርያም እባላለሁ። የምመሰክረው ጻድቁ ለምኛቸው ያደረጉልኝን ከብዙ በጥቂቱ ለእህቴ ነው። እህቴ ነፍሰ ጡር ነበረች። የዛሬ 2 ወር ወደ ምጧ መጥቶ ወደ ሐኪም ቤት ሄድን። ሐኪም ቤት በምንሄደን ገና ነው እያሉ ዶክተሮቹ እዛው ቅዳሜ ጠዋት የገባን አደርን። እስከ እሁድ እስከ 4 ሰዓት ድረስ ምንም ነገር የለ። ልጅቷ በቃ ደከመች። መጨረሻ ላይ ወይ ኦፕሬሽን አርጉልን ይሻለው ስንላቸው ማማት ትችላለህ ይሉናል። ልጅቷ በጣም ደክማለች። በቃ ሰውነቷ ይንቀጠቀጥ ነበር። ልክ 4 ሰዓት ተኩል ሲል ሽንት የመጣለች። ሽንት ቤት ስንወስዳት ለካ የልጇ ጭንቅላት ማህፀኗ ላይ ነው፣ ጫፍ ላይ ነው ያለው። ከዛ ለዶክተሮቹ ነግረን ወደ ማዋለጃ ክፍል 4 ሰዓት ከ45 ላይ ያስገቧት። 4 ሰዓት ተኩል ላይ ልጅቷ ማህፀን በር ላይ ነኝ። 4 ሰዓት ተኩል የጀመረች እስከ 6 ሰዓት ከሩብ ድረስ ማህፀን በር ላይ ነኝ ልጅቷ። እና አይቷ ግፊ ይሏታል ነርሶቹ። መግፋት አልቻለችም። ሰውነቷ እንትን ብሏል። ምንም የለም። እኔ ውጭ በር ላይ ሆኜ አባቴ ጻድቁ እጨጌ ዮሐንስ ኃጢአተኛ ቢሆንም አታሳፍረኝ፣ እህቴን ከዚህ ህይወት አውጣልኝ። እኔ ልጅቷ የምትተርፍ አልመሰለኝም። እህቴን ብቻ እና እህቷን ብቻ ነፍሷን አውጣልኝ አባቴ እባክህ፣ እኔ አደራ ልጄ ነች፣ አደራ አለብኝ፣ እናቷን አደራ እንዳልበላ እያሉ በሩ ላይ በቃ አለቅሳለሁ። ምን እላለሁ? መጨረሻ ላይ በሩ ላይ ሄጄ ማየት ጀመርኩ። ሳይ ነፍሷ አንድ ሰው ይግባልኝ ስትል ሮጬ ገባው። ሮጬ በምገባበት ሰዓት መግፋት አቅቷታል። እኔ እህቴን ትይዛት ነርሷ ጎትታ ስታወጣት ልጅቷ በቃ የለችም፣ በህይወት የለችም። ሽንት ውሃውን ሙሉ ለሙሉ ጠጥተዋለች። ለ2 ሰዓት ያህል ማህፀን በር ላይ ነበረ። ታፍናለች። ስትወጣ አረንጓዴ ቅጠል ሆናለች። በቃ እኔም ደነገጥኩ። እንዴ ህፃን ልጅ ከእናቱ ማህፀን ሲወጣ ያለቅሳል እኮ ይቺ ምን ሆና ነው ብዬ ሳይ ትንፋሽም ምንም የላትም። ነርሷም ተደናገጠኝ። ከዛ ወዲያው ኦክሲጅን አረጉላ፣ ግሉኮስ ምን ብለው መቷት፣ ምን አሏት ሽንት ውሃውን ለማውጣት ተሯሮጠው ዶክተሮቹ ወዲያው ልክ ትንሽ ትንፋሽ መለሰኝ። ተመስገን የጻድቁ አምላክ ብዬ እህቴ በቃ ሰውነቷ ይንቀጠቀጣል፣ እግሯ ምናምን ይንቀጠቀጣል። ምንም ነገር እንትን አትልም። ልጅ ስትላለች እየተንቀጠቀጠኝ፣ ዝም በይ አንቺ ልጅቷን እግዚአብሔር ያውቃል፣ እግዚአብሔር ያለው ነው የሚሆነው፣ እንኳን አንቺ ተርፍሽ እላታለሁ። ግን ልጅቷ ትንሽ ነፍስ ነበራት። ወዲያው ማሞቂያ ክፍል አስገቧት። ማሞቂያ ክፍል ሆና ካሁን ምን ይሉናል፣ ካሁን በቃ አልተረፈችም ይሉናል እያልኩ ጻድቁ ግን አባቴ እንደማታሳፍረኝ አውቃለሁ። እኔ ደካማ በሆነም በእኔ በኃጢአተኛዋ ልጅ ላይ አድረህ ታምርህን ስራ እል ነበር። ጡት እንኳን መሳብ አትችልም ነበር። ለ15 ቀን ጡተኛ ነበርን እያለብን ከእህቴ ላይ የምንወስድላት አልበን በምንወስድላት ሰዓት ከአዲስ አበባ አንድ ወንድሜ የጻድቁን እምነትና ጸበል ልኮልኝ ነበር። ልክ ጡቷ ላይ ጸበል ትንሽ ጠብ እያረገው እልክላታለሁ። አባቴ ታምርህን ስራ እያልኩ ማለት ነው። ለ15 ቀን ግን እምነታቸውን ያባታችን የሰጠዋል ለ2 ቀን ነው ለ3 ቀን። ከዛ እምነት ጸበል ሲደረግበት ሌላ ነገር እንዳይመስላቸው ደግሞ ውሃ ሆዷን እንዳይቆርጣት ምናምን ሲል የእህቴ ባል አንተ ያማል እንደ የእግዚአብሔር ቃል እንዴት ነው ሆድ የሚያመው? ጻድቁ አባቴ ተአምራቸውን ይሰራሉ። ከዚህ ግቢ ልጃችንን አቅፈን ነው የምንወጣው ብዬ አልኳቸው። ወዳው በ15 ቀኑ እግዚአብሔር ይመስገን ጻድቁ ምንም ሳያሳፍሩኝ ያቺ አትድድም አትተርፍም ያልናት ልጅ በጸበላቸው ፈውሰው በሰላም ታቅፈን ወደ ቤታችን ገብተናል። ከብዙ በጥቂቱ እኔን መሰከርሁት። እኔንም በጸሎታችሁ አስቡኝ። ሁላችሁም የጻድቁ ወዳጆች ስርጉተ ማርያም እያላችሁ አንድ የጎደለብኝ ነገር አለ፣ ጎደሎዬን እንዲሞሉልኝ ደጃቸው ሳልደርስ ይህን ታምር እንዳደረጉልኝ እኔም የምፈልገውን አርገውልኝ ደጃቸው መጥቼ ለምስክርነት ያብቃኝ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን።